السلام عليكم ورحمة الله وبركاته እንዲናችሁ ውድ ቻናሌ ቤተሰቦች እኔ ያለው አልহামዱሊላህ ዛሬም በአዲስ ቪዲዮ ተመልሻለሁ። ዛሬ ደግሞ ቃል በገባውላችሁ መሰረት የጋይስን አስደናቂ ተግባራት ካስደናቂ ተግባሮች ውስጥ አንዱን መርጬ ይዤላችሁ መጥቻለሁ። እንደምትወዱት እንደምትማሩበት እርግጠኛ ነኝ። ለቻናሌ አዲስ ሆናችሁ ሰብስክራይብ በማድረግ ቻናሌን ተቀላቀሉ። ቀጥታ ወደ ቪዲዮ እናልፋለን። ጊዜ ይበራል፣ ህይወትም ይቀጥላል። ወጣትነትና ህይወትን የመጋፈጥ ችሎታም አብሮት ይሄዳል። ምናልባትም አንዳንዶች መጠለያ ቦታቸውን በጭንቀት እየኖሩበት እናያለን። ብቸኛ የሚረዳው የሌለውና እንደ የቲም ልጅ ድጋፍ የሌለው ይሆናል፣ ልክ እንደ ረዛቅና ባለቤቱ። በዓለም ከሚገኙ 14% አዛውንቶች ሁለቱ ናቸው። السلام عليكم. وعليكم السلام. እንዴት ኖት? እንኳን ደህና መጣ። አላህ ይባርኮት። ምን ልርዳ? መጠጋት ትችላለህ? አዎ ግባ። ቤት ማሞቂያ ትገዙኛላችሁ? አይ والله የለንም። የቤት ኪራይ ራሱ መክፈል አልቻልንም። ና እንዴት እንደምንኖር ተመልከት። ጣራው ውሃ ያፈሳል። ጣራው ውሃ ያፈሰሰ ነው። والله ብርድ ልብስ እንኳን የለንም። ትንሽዬ ማሞቂያ አለች፣ ግን መብራት እንዳይቆጠር ፈራ። አጎቴ እነዚህ ሽጬ ሄዳለሁ። ይቅርታ والله አንችልም። ቅናሽ አደርግላችኋለሁ እኮ። والله ምንም የለኝም። አንድ ዲናር እንኳን የለኝም። የቤት ኪራይ እንኳን መክፈል አልቻልኩም። አላህ ይድረስልህ። ውሃና መብራትም አልከፈልኩም። ና ተመልከት፣ ቤታችንን ጣሪያው እያፈሰሰ ነው። ና እናየው። ና እንድታምነኝ ራስህ ይው። አላህ ይድረስላችሁ። ና ተመልከት፣ ሚያፈሰውን ጣሪያው። ማሞቂያውንም አንጠቀመው። ቆይ ምን እንደምንበላ ላሳየህ። መጣው። والله በአላህ ችሮታ ነው የምንኖረው። ሰዎች ይረዱን ነበር በየወሩ፣ የጦረታም እናገኝ ነበር፣ ግን ቆመ። አሁን ምንም የገቢ ምንጭ የለንም። والله ይህን ከቆሻሻ መጣያ ነው ያመጣሁት። ከቆሻሻ ውስጥ? አዎ والله አዎ። በአላህ እምላለሁ ከቆሻሻው ጥተን አጥበን እንበለዋለን። አጎቴ ይሄ እኮ ብላሽ ነው። ምን እናርግ ታዲያ? ምግብ መግዣ የለንም። የቤት ኪራይም አልከፈልንም። የቤቱ ባለቤት እስር ቤት ያስገባል። ምን ያህል አለባችሁ? የ11 ወር አለብን። የ11 ወር አልከፈላችሁ? ባለቤቱ ይመጣና አግሮምርሞ ይሄዳል። ምን እናርግ? አቅም የለንም። ከአላህ ውጪ ማንም የለንም። ይህን ማሞቂያ ልሸጠው ነበር ያመጣሁት። በቃ እናንተ ወሰዱት። እናመሰግናለን። አይ አያስፈልግም። እናንተ ምግብ መግዣ እንኳን ሳይኖራችሁ እኔ ልሸጠው አልችልም። አላህ ይመንዳ። በቃ የእናንተ ሆነ። አላህ ያቆየ። አላህ ይመንዳ። አላህ ስራህን ይውደድልህ። አሚን። እርሶም ኢንሻአላህ። እኔ አስገባዋለሁ እናቴ። እሺ አክስቴ፣ ሌላ ምን ልረዳችሁ ይችላል? አላህ ይስጥልኝ። ይሄ በቂ ነው ልጄ፣ እናመሰግናለን። የቤቱን ኪራይ ደግሞ አላህ ያው። እሺ እናቴ፣ ወደ ሌላ ቦታ ብትሄዱ ምን ይመስላችኋል? የተሻለ ቤት ብትገቡስ? ኪራያችንን እኮ መክፈል አልቻልንም። ቤቱን እርጥበት አበላሽቶታል። ለዛ ነው። ምን አሉኝ? አይሰማም። አከራዩ እየረዳን ነው። አዎ አላህ ይስጠው፣ አላህ በረካ ያርገው። 11 ወር ሙሉ ታግሶናል። 11 ወር ሙሉ። በኋላ ትሰጡኛላችሁ ብሎ የመብራት ራሱ ከፍሎልናል። የመብራት ምን ያህል አለባችሁ? የመብራት 37 ነው ዲናር። እሺ ከትንሹ ልጃችሁ ጋር በአንድ ነገር እንስማማ። እሺ ልጄ፣ የፈለግከውን እናደርጋለን። አሁን የቤት ኪራይና የመብራት ዕዳችሁን ከፍላችሁ ወደ ሌላ ቤት ትሄዳላችሁ። ያ አላህ። አንድ ሰው ይመጣና ወደ አዲሱ ቤት ይወስዳችኋል። ከዛ የመብራትም የውሃም አትከፍሉ። ያ አላህ፣ አንተ ከጀነት ነው የተላከው። አላህ አዛኝ ነው والله። አላህ ያቆይሽ እናቴ። አላህ ኸይር ነገር ይመንዳህ። አላህ ይጠብቅህ። አላህ ያቆይሽ እናቴ። والله አላህ ለኛ ልኮሃል። የሆነ ጊዜ አንድ ሰው እንዲህ ብሎኝ ነበር፣ በሰዎች መሃል በጎነት አሁንም እንዳለ እንዲያምኑ ምክንያት ሁን አለኝ። እውነት ነው። በቃ ቤት ተቀምጠን እንሰግዳለን፣ ዱዓ እናደርጋለን፣ ቁርአንም እንቀራለን። ይኸው አላህም የዱዓችንን መልስ ሰጠን። والله እንደውም ከትንሽ ሰዓት በፊት ዱዓ ሳደርግ ነበር። ለምን ካልክ አላህ የኛን ነገር እንዲያስተካክል። ይኸው አላህም መልስ ሰጠ። ጌታዬ ዱዓችሁን ተቀበላችሁ። እሺ እናቴ፣ አንድ ሌላ አማራጭ አለኝ። ምንድነው እሱ? አዲሱ ቤታችሁ ከገባችሁ በኋላ በየወሩ የጦሮታ ብር ትቀበላላችሁ።
እናቴ አላህ ያቆይሽ። ውድ ቻናል ቤተሰቦች ለዛሬ ይዤላችሁ የመጣሁት ይሄንን ይመስላል። እንደወደዳችሁ ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ